Istaanti nageenya waaqayyoo isiniif haa baay'atu. Warroonni chaanala kana haaraa subscribe gochuun gara maatii kootti dabalamaa warroonni maatii koos taatanii hordofaa guddaa galatoomaa isiniin jedha እና ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። እንግዲህ ወንድማችን ናሂ እንደምታዩት እያለቀሰ ነው ማለት ነው። እና ዘንድሮ የለቅሶ ዘመን መሰለኝ የወንዶቹ እኔ የማላውቀው ነገር አለ መሰለኝ ማለት ነው። እንዴ ወንዶች ምን ሆናችሁ ነው ግን ዘንድሮ ምን ነካችሁ? ታው ብራንክ አትስሩ፣ ብራንክ ቅርባችሁ ለናችኋል። አንሰማም አላችሁ። እየመጣችሁ ብቻ ለቅሱ፣ እየመጣችሁ ብቻ ለቅሱ። እኛ ምን እናድርግ? ኢሞ ሰኪናና ዳውድ ተጣሉ። እሺ እሱ ሁለታቸውን ጥፋት ነው የሁለታቸውን ጥፋት ነው ብለን አስታረቅናቸው። ይሆናል ነው ታረቁ። ከዛ በኋላ አሁን ደግሞ እናንተ ሆናችሁ ምንድነው ለቅሶ? ምንድነው ወንዶች ምን ሆናችሁ ነው ዘንድሮ? ምን ነካችሁ? ምንድነው የምታለቅሱት? ወደ ሚዲያ እየመጣችሁ ተው፣ አታልቅሱ። ተው፣ ጥሩ አይደለም እንዴ። ሴቶች ራሳችሁን አታስደፍሩ፣ ጠንከር በሉ። ወንድ ልጅ አያለቅስም። ስንት ነው የምንነግራችሁ? ያም ይመጣል ያለቅሳል። ክሎሮክስ ሊጠጣ ነው፣ ራሴን ላጠፋ ነው፣ ያለሷ መኖር አልችልም፣ እኔ ከሷ ውጭ ህይወቴ ባዶ ነው ትላላችሁ። ምንድነው ይናክል እኛ ሴቶች ማለት ነው? ምንድነው ይናክል ሴቶች? ምን አቅምሷችሁ ነው ይናክል? ተው እንጂ በዛ ጥሩ አይደለም እንዴ። እኛ የእናንተን ለቅሶ እናዳምጥ። አሁን እንደምታዩት እንግዲህ ሳውዲ ውስጥ ወገኖቻችን እየተቸገሩ ባለበት ጊዜ ላይ እናንተ ስታለቅሱ እኛ ለእነሱ ድምፅ እንሆን ወይስ ለእናንተ እናልቅስ? መተሳሰቡ መልካም ነው ብዬ አስባለሁኝ። እና ብዙ አታልቅሱ፣ ጥሩ አይደለም። እኛ ለፍርድ ችግር የለውም እና እንፈርዳለን፣ አይተን እንፈርዳለን ማለት ነው። እና ወደ ተመቸን እንፈርዳለን፣ ችግር የለውም። አሁን እኔ እንደ አንድ ሰው ናሂ ጥፋተኛ ነው ብዬ ነው የማስበው። ምክንያቱም ቺ ውብዬ ደክማ ከውጭ በሚመጣበት ሰዓት አንተ ጥሩ አልሰራም፣ ትንሽ ቻናላችሁ ቀዝቀዝ ሲል እናንተው ፕራንክ፣ ከዛ ተጣላ፣ ነገ ትታረቃላችሁ። ምንድን ነው ለቅሶ? እንደዚህ ራሳችሁን አታስደፍሩ ወንዶች። ኧረ ተው። ሴቶች አንድ ፊት ካገኙ ጥሩ አይደለም፣ አናታችሁ ላይ ይወጣሉ። ዛሬ ካለቀስክላት፣ ዛሬ ቤት ጥላ ከወጣ ነገም እንደዚህ ታሪክ ይደገማል ማለት ነው። ጥሩ አይደለም። እኔ ነግራችኋለሁ፣ ብዙ አታልቅሱ እንዴ፣ ጠንከር በሉ። ምንድን ነው ወይስ ዘንድሮ የወንዶች የሚያለቅሱበት ዘመን ከሆነ ንገሩ እና እንደዛ እንረዳ። እኔ እኮ ግራ ገባኝ። ወደዛም ሲሄድ ጥላኝ ሄደች ይላል፣ ያለቅሳል። ወደዚህም ሲመጣ ፕራንክ ሰርቼበት ጥላኝ ከቤት አስወጣችኝ ይላል። ወደዛም ሲሄድ ደግሞ ፕራንክ ሰርታበት ቤቱን ጥላ ትወጣለች። እሱ ደግሞ መጥቶ ያለቅሳል። እኛ ምንድንን እንዴ? እኛ ዘና ፈታ የሚያደርገን ነገር አምጡ እንጂ እየመጣችሁ የምታለቅሱ ከሆነ ምንድነው እኛ ራሳችሁ የምታስጨንቁ? በዚህን ሰዓት አሁን የምንለቀስበት ወቅት አይደለም። ሳውዲ ላይ እንደዛ ወገኖቻችን እየተቸገሩ እየተራቡ እንደዛ ሙቀትና ብርድ ምን እያላችሁ እየኖሩ እናንተ እየመጣችሁ ሚስቴ ጥላኝ ሄደች፣ ፕራንክ ሰርቼበት እንደዚህ ያደረገች የምትሉ ከሆነ ከባድ ነው፣ ጥሩ አይደለም። አበዛችሁ። ሴቶች ደግሞ አበዛችሁ እንዴ! ባላችሁ አይደለም እንዴት የልጅሽን አባት ከቤት ታስወጫለሽ? ውብዬ ማለት ነው። እንዴት ታስወጫለሽ? ዘንድሮ ብቻ እኮ አይደለም፣ ዛሬ ብቻ ትናንት ብቻ እኮ አይደለም ፕራንክ የተደረግሽው። ምን ማለት ነው? ወይስ ቻናላችሁ ስለቀዘቀዘ ቻናላችሁ ለማሳደግ ፈልጋችሁ ነው? እንደዛ ከሆነ ቁርጡ ነገሩ። ወንዶች ደግሞ አታልቅሱ። ሴቶችም ደግሞ ወንዶች ላይ ብዙ ጫና አታብዙ፣ ጥሩ አይደለም። አሁን ዛሬ አንተ ቤት ጥለህ ወጣ፣ ነገም ይሄ ታሪክ ይደገማል። እኔ ፈርቻለሁ ለእናንተ ማለት ነው፣ ለወንዶች። ምን አስባችሁ ነው እንደዚህ ማልቀስ? ተረጋጉ። ለቅሶ ከፈለጋችሁ ካሜራ ከተዘጋ በኋላ ወይም ደግሞ ከቪዲዮ ኋላ አልቅሱ፣ ችግር የለውም። ወይስ እኛ ጋር መታችሁ ነው የምታለቅሱት? ካሜራ ስታዩ ነው እንባ የሚመጣባችሁ?
ወይስ ከካሜራ ጀርባ እንደዚህ ሙሉን ቀን ሲያለቅስ ውሎ ነው አሁን ነው ወይስ ካሜራ አይቶ ነው ሆድ የባሰው? ግራ ያጋባል። እኔ ግራ ነው የገባኝ። ከጠዋት እስከዛ ሰዓት እያለቀሰ ቆይቶ ነው ወይስ ብሶት ካለባቸው ካሜራ ሲያዩ እንባ ይመጣባቸዋል? እንደዛም ከሆነ ንገሩኝ እስኪ። ካሜራ ስታዩ የምታለቅሱ ወንዶች ወይም ደግሞ የሚያስለቅስ ነገር ካለ ንገሩን፣ እኛም በለቅሶ እናግዛቸው፣ ዝም ከምንላቸው ማለት ነው። በዛ በዛ በዛ። እዛም ስንሄድ ወንድ ሲያለቅስ፣ እዚህ ጋም ስንመጣ ወንድ ሲያለቅስ። እስቲ ሴት ልጅ የምታለቅስ ሴት ልጅ እኮ አላየንም እስካሁን ማለት ነው። ሴቶች ደግሞ ባለ ጊዜ ነን አላችሁ። ወንዶች እያስለቀሳችሁ ከቤት እያስወጣችሁ ወይም ለራሳችሁ ከቤት እየወጣችሁ ይሆንላችሁ። ለማንኛውም እኔ ተመችቶኛል ማለት ነው። እና ሴቶች አበዛችሁ፣ ትንሽ አበዛችሁ። ወንዶችም ደግሞ አታልቅሱ አታልቅሱ። ለቅሶ ከፈለጋችሁ ካሜራ ላይ ሳይሆን ከካሜራ ጀርባ እንደፈለጋችሁ አልቅሱ፣ እንደፈለጋችሁ ማለት ነው። ከጠዋት እስከ ማታ 24 ሰዓት ማልቀስ ትችላላችሁ። ግን ካሜራ ላይ እያመጣችሁ አታልቅሱ። ሴቶች እናንተን ይንቃሉ። ሌላ ጊዜም ደግሞ እንደዚህ አይነት ታሪክ ይደግማሉ። ምክንያቱም ለእኔ አለቀሰ እያሉ ነገም ደግሞ እናንተን ያስለቅሳሉ ማለት ነው። ራሳችሁን አታስደፍሩ። ራሳችንን የምናስከብር ራሳችንን። እንዲህ ምንድነው እንደዚህ ወንድ ልጅ ሆናችሁ ክብራችሁን ዝቅ የምታደርጉት? እኛ ወንድ ልጅ ጀግና በመሆኑ የምናውቀው እንጂ እንደዚህ ልክስክስ ይደብራል ይደብራል። እንደዚህ ደግሞ ሴት ልጅ ፊት ካሳያት ጥሩ አይደለም፣ አናት ላይ ትወጣለች ማለት ነው። አንዴ አናት ላይ ጎብ ካለች ውረጂ ብትላት አትወርድም። እና ናዬ አታልቅስ አታልቅስ ወንድማችን፣ ጥሩ አይደለም። ምክንያቱም ትንቅሃለች። ፕራንክ ከሆነ አዲስ አይደለም እኮ እናንተ ብዙ ጊዜ ፕራንክ ትደራረጋላችሁ። ምንድነው እንደ አዲስ ሰው እንደ አዲስ ገና ፕራንክ እንደሚሰራ ሰው ለቅሶ እንዴ? ውብዬም ጥፋተኛ ነሽ፣ ናዬም ጥፋተኛ ናችሁ። ሁለታችሁም ጥፋተኛ ናቸው። አንቺም ከቤት ማስወጣት አልነበረብሽም። አንተም ደግሞ እሷ ደክማ በምንመጣበት ጊዜ ፕራንክ መስራት አልነበረብም። እንደዚህ የሚያስደነግጥ ማለት ነው። ውብዬ ደግሞ ፕራንክ ነው ከተባልሽ መስማት አለብሽ። ከዚህ በላይም እኮ ፕራንክ እየተደራረጋችሁ ነው። እና እናንተ ደግሞ ፕራንክ ለምዳችኋል። እና ዛሬ ቻናሉ ትንሽ ቀዝቀዝ ስል ጫን ባለ በከባድ ነገር ወደ እኛ ትመጣላችሁ ማለት ነው። እኛ ደግሞ ለፍርድ አቅተንም ችግር የለውም፣ ሁለታችሁም ጥፋት ናችሁ እያለኝ ነው። ስለዚህ ጥሩ አይደለም ማለት ነው። ወደ ሁለተኛ ቪዲዮ ስወስዳችሁ እንግዲህ እዚህ ቪዲዮ ላይ የምታዩት ፎቶ ላይ የምታዩት ልጅ ግማሾቻችሁ ልጇ ነው ወይ ብሎ የሚያናገሩ ልጅ አለ። የወንድ ልጅ ትንሽነት የለውም። ወንዶችዬም ሴቶችዬም ምን ሆናችሁ ነው? ይሄ ልጅ ምን ሕፃን ይመስላል? ጺም አለው እኮ ምን ሆናችሁ ነው? እንዴት ነው የምታስቡት? አንዳንዴ እንዲህ በደንብ ልብ ብላችሁ ይወት እንጂ እናንተ የሆነ ቪዲዮ ስታዩ ዝም ብላችሁ ብቻ አይታችሁ ልጇ ነው ወይ አትበሉ። እንዲሁም ደግሞ በአቅሙ ለምን አታገባም? ከአንተ ጋር የምትመጣጠን በሳይዝ የምትሉ ነገር አለ። ልብስ ነው እንዴ? ልብስ ነው እኔ የማውቀው ድረስ ማለት ነው። በሳይንስ ነው ሳይንስ የሚባል ነገር እንግሊዝኛ እንኳን የሌለውበትም። እና እንደዛ የሚገዛ ልብስ ነው እንጂ ሚስት እንደዛ አይቻልም እኮ። ምን አንሳዋል ይሄ ልጅ? ምንም እኮ አንሰውም። ሚስትዮ እርጉዝ ነች አሁን ማለት ነው። ሶስት ልጆችን ነው ያረገዘች ማለት ነው። ወደ ውስጥ ያለው 3 ልጆች ናቸው ነው። እና እርጉዝ ነች። ይሄ ልጅ ምኑ ሕፃን ይመስላል? እስካሁን ስታዩት ጺሙን አታዩትም? የወንድ ልጅ ትንሽነት የለውም። ደግሞ ወንዶች ሆናችሁ በሳይንስ ለምን አታገባትም? ልብስ ነው እንዴ ለክቶ የሚያመጣት? ተገጣጠሙ፣ ተዋደዱ፣ ተጋቡ። በቃ አሁን ልትወልድላት ነው እንግዲህ ፈጣሪ ያድርግላቸው። እና እናንተ ደግሞ በደንብ የሆነ ነገር ተመልክታችሁ አውሩት መጀመሪያ ማለት ነው። እና የሰው ሞራልም አትንኩ እንዴ። ይህ ልጅ አሁን ይህን ቪዲዮ ሳየው ምንድን ነው የምሰማው? የልጅ አባት ሊሆን ነው እንግዲህ። ጀግና ነው እውነት፣ በጣም አድናቂው ነኝ እኔ ማለት ነው። እና በአንድ ጊዜ ሶስት ህፃን ልጅ ማስረገዝ ማለት ይሄ ህፃን ነው ታዲያ? ህፃን የምትሉት እናንተ ራሳችሁ ህፃን ናችሁ እንጂ በደንብ ሳታዩ በደንብ ሳታረጋግጡ የምታወሩት ማለት ነው።
እና እንደዛ እናንተም ደግሞ ቆም ብላችሁ አስቡት። በሳይንስ ነው ምንድነው የሚባለው? እኔ እንግሊዝኛ እንደው አቅቶኛል። እና በልክ አግባት የምትሉ ነገር በልክ አግባት የምትሉት ነገር እኔ ምንም አልተዋጠልኝም፣ ምንም ማለት ነው። ምክንያቱም ልብስ አይደለም ለክቶ የሚያወጣ ከሰፋበት ወይም ከረዘመበት የሚያስቆርጠው ልብስ አይደለም ወይ ነገሩን እንጂ ለኛም ማለት ነው። ለኛም ትምህርት ይሆናል። እንዴት ሰው በሳይንስ ሳይንስ ነው ምንድነው እንግሊዝኛ እንደው አስቸግሮኛል። እንደው ዛሬ ውስጥ ነው የገባው። እና በልክ የሚያገባውን በልክ የሚያደርገው ሚስትን ባል እና እንደዛ አድርጉ። ልጅቱ በነገራችን ላይ ቀልድ አታውቀውም እና ከዚህ በፊትም ፍራንክ ሰርቶባት ቸለሰችው ማለት ነው። እና ሳሙና ከናውቀው እና ጀግና ነች። እኔ በነገራችን ላይ ሴቶች እንደዚህ ጠንካራ ሲሆኑ እኔ ያስደስቱኛል ማለት ነው። እና በአሁን ጊዜ ያው ወንዶች ባያለቅሱም ሴቶቻችን ጠንካራ ሆነዋል። አያለቅሱም፣ ያስለቅሳሉ እንጂ ማለት ነው። እና ስለዚህ ልጅቷ ቀልድ ስለማታውቅ ነው እንጂ ሌላ ነገር አይደለም። እንደምታዩት ፀጉሯን እንደዚህ ቁርጥ አረገችው ማለት ነው። እና በቁመትም በጉልበትም ስለምትበልጠው ብቻ ቆረጠችው፣ ቁርጥ ነው ያደረገችው። ስለዚህ በልክ አታገባም የምትሉ ደግሞ እነሱ ተዋዶን የተጋቡት ባይወደዱ አይጋቡም ነበረ። ያው ፍቅር ነው። ሰው ደግሞ ያው ጸብም መጣላትም መኮራረፍም ያለ ነገር ስለሆነ ችግር የለውም ይሄ ማለት ነው። እና ግን ይህ ነገር ደግሞ ብትነግሩን ለእኛም ትምህርት ይሆናል ብዬ አስባለሁ እና ማለት ነው። በልክ አታገባም ወይ የምትሉ ነገር ማለት ነው። እና ከሰፋ ወይም ከረዘመ ወይም ከወፈረ መቁረጥ ማስተካከል ይቻላል ወይ? እና ለእኔም ሹክ በሉ የምታውቁ ነገር ማለት ነው። እሺ እና እኛም እንሞክራለን ማለት ነው። እና ከበዛብን ቁመቱ ከበዛብን ወይም ካጠረብን እናስረዘማለን ማለት ነው። እና እኔ ስለማላ